ሰላም እንዴት ናችሁ? ሰላም ናችሁ ወይ? ከዛሬ 2 ወርና ዛሬ ያለው የጤፍ ዋጋ በጣም በሚገርም ሁኔታ ቅናሽ አሳይቷል። ይሄኛው የማሳያችሁ ቀይ ጤፍ ነው። ይሄኛው በጎን ያለው ደግሞ ነጭ ጤፍ ነው። ዋጋው ከ30 እስከ 40 ብር ቅናሽ አሳይቷል። በጣም በሚገርም ሁኔታ ቀንሷል። የዛሬ 2 ወር ሳስፈጭ እንደዚህ አልነበረም። እዚህ ጋር የምታዩት ንብ ነው። ዝንቦች አይደሉም። ያው ወቅቱ ስለሆነ አሁን ንቦች አሉ። አተር አለ፣ ባቄላ እንዲሁም ደግሞ የተለያዩ ለወጥ የሚሆኑ ጥራጥሬዎች አሉ። በጣም ከ20 እስከ 30 ብር ቅናሽ አሳይተዋሉ። በዓል ከመድረሱ በፊት እንግዲህ እንድትገዙ ለማለት ነው። በዓል እየደረሰ ሲሄድ ዋጋ ሊጨምር ይችላል። አሁን ላይ ያለው ዋጋ በጣም ጥሩ ነው። ነገ ደግሞ ምን ያህል እንደሚሆን አይታወቅም። እኔ እንግዲህ እነዚህ ነጩን ጤፍ ወስጃለሁኝ። ገታሉ ማግኘት የምትፈልጉ ከሆነ ሾላ ገበያ ውስጥ አለላችሁ። በጣም ብዙ አይነት ጥራጥሬዎች አሉ። ገብስ አለ፣ የተፈጨ ሽሮ፣ በርበሬ እዛም አስፈጭታችሁ መውሰድ ትችላላችሁ። በጣም ደስ ይላል። ጤፉ እንግዲህ ተፈጭቶ ይህንን ይመስላል ዱቄቱ። በጣም ነጭም ባይሆን ደስ የሚል ጤፍ ነው። አብሽ የፈለጋችሁትን ነገር ያስጨምራችሁ ማስፈጨት ትችላላችሁ። መጨረሻ ላይ ፋይናሊ እንጀራው ይህንን ይመስላል። በጣም ደስ የሚል ለስላሳና ነጭ እንጀራ ነው። እንግዲህ ለማንኛውም ይጠቅማችኋል ብዬ አስባለሁ። በጥቂቱም ይሄ መረጃ ኮመንት ላይክ ማድረጋችሁን አትርሱ። ፈጣሪ አምላክ ሀገራችንን ሰላም ያርግልን። አመሰግናለሁ።